የሟች አቶ አዳነ ለእመንጎ አጭር የህይወት ታሪክ። ሟች አዳነ ለእመንጎ በዚሁ በሀዲያ ዞን በእሌም ወረዳ በሆማ አገራ ቀበሌ በልዩ መጠሪያ ስሙ ሲኮራ ንዑስ ተብሎ በሚጠራ መንደር ላይ ከወላጅ አባታቸው ከአቶ ለእመንጎ ኦልበሞና ከእናታቸው ከወይዘሮ ሀያንዴ ጎበና በ1950 ዓመተ ምህረት ተወልዶ ነበር። የስማቸው አጠራር ቀጥ ያለ ትርጉም ያለው ሲሆን አዳነ የተባለው ወላጃቸው ክርስቶስ ኢየሱስን በተቀበሉበት ዓመተ ምህረት ነበር። ሟች ከወላጆቹ ጋር በጥሩ ስነ ምግባር አድጎ በወቅቱ ለትምህርት ደረጃ ከደረሰ በኋላ ወደ ሻሾጎ በርቆ አንደኛ ደረጃ ትምህርት ቤት ከ8ኛ ክፍል ተምሮ ካጠናቀቀ በኋላ ዳግም ወላጆቹ ልረዳና ኑሮን ለመለወጥ በግብርና ተሳትፎ ከተደራጀ በኋላ ዳግም በ1975 ዓመተ ምህረት በከቤቾ አንደኛ ደረጃ ትምህርት ቤት የህዝብ ቅጥር ሆኖ በማገልገል ከኖረ በኋላ ለአቅመ አዳምነት ደርሶ ስለነበረ ከጋብቻቸው አቻ ከወይዘሮ ዘነበች ገንሰቦ ጋር በ1976 ዓመተ ምህረት ተጋብቶ እያሉ በመካከላቸው ሴትና ወንድ ልጆች አፍርተው እነኚህ የወለዱት ልጆች ሴትና ወንድ ልጆቻቸውን አፍርተው እነዚህ የወለዱቻቸው ልጆች ተምረውና ወደ ውጭ አገር ከላኩ በኋላ በጥሩ ስነ ምግባር አሳድገው አስተምረው ክፍሉን የመንግስት ሰራተኛ ክፍሉን ውጭ ደቡብ አፍሪካ ልከው ይገኛሉ። ሆኖም ሟች ጠንካራ ሞዴል አርሶ አደር በምግብ ዋስትና ከቤተሰቡ ተርፎ ለገበያ የሚያቀባ ሞዴል አርሶ አደር ከመሆኑም በተለይ ሀገር ወዳድ ታማኝ ግልጸኛ በመሆኑ የሆማ አንደኛ ቃለ ሕይወት ቤተክርስቲያን መሪነት በተለያዩ ጊዜያት ተመርጦ ለ30 ዓመታት አገልግለዋል። ስታወስ ከራሱ ስራ ይልቅ የቤተክርስቲያኑን አገልግሎት እያስቀደመ እንደምሮር የተመሰከረለት አርበኛ ክርስቲያን ናቸው። የተቸገሩትን የሚረዳ ወገን ደራሽ መካሪ፣ የሚጸልይ የሚተባበር አርበኛ ክርስቲያን ነው። ዳግም በታማኝነት ያገሩ ህዝብ ስለሚወደው በተለያዩ ጊዜያት የሆማ አገራ ቀበሌ አስተዳደር ፍትህ በካቢኔነት ለ4 ዓመታት አገልግለዋል። ሁለተኛ ከ1992 ዓ.ም እስከ ዛሬ ድረስ የማህበራዊ ፍርድ ቤት ዳኛ ሆኖ ሰብሳቢ ሆኖ ዳኛ ሆኖ አገልግሏል። ዳግም እስካሁንም በማህበራዊ ፍርድ ቤት ሰብሳቢ ዳኝነት እያገለገለ ይገኝ ነበር። ሶስተኛ በዚሁ በሆማ አገራ ቀበሌ በሲኮራ ንዑስ የሞት መረዳጃ ካዜና ገንዘብ አዢ ሆኖ በታማኝነት ህዝቡን እያገለገለ ነበር። ሆኖም እስካሁን እየተገለገለ በተጨማሪ ከእርሻ ውጪ ሰንጋ በማደለብ የወተት ከብቶችን በማርባት ሙኩድ በማደለብ ለገበያ የሚያቀርብ ብቁ ሞዴል አርሶ አደር ነበር። አንደኛ በአነጋገር ግልጸኛ፣ ደፋር፣ አስታራቂ፣ የሁሉ እኩያ፣ የሽማግሌ፣ የህፃናት፣ የአረጋውያን ሰብሳቢ ነበር። ሁለተኛ በአለባበስ ቄንጠኛ፣ ንጽህና ጠባቂ፣ የሀገር ተምሳሌት ናቸው። ሶስተኛ ዘመድ ሰብሳቢ፣ የሁሉ አቀፍ መካሪ፣ ንጉስ አርበኛ ናቸው። አራተኛ ለቤተ ክርስቲያን በምጽዋት በበኩራት በአስራት በስነ ምግባር የተባረከና የተቀደሰ ሰው ነበር። አምስተኛ በህይወት እያሉ አንድም ቀን ቤተ ክርስቲያን ውለው አያውቅም። ስድስተኛ በእንግዳ አቀባበል ከሌላ ሀገር የመጣ ማንኛውም ዘማሪ፣ ወንጌላዊ፣ ጸላይ የቤተ ክርስቲያኑ ባጀት ከሚጎዳ ብሎ በራሱ ባጀት ቦታ እያሳዘ እያቀነባበረ እያስተላለፈ የነበረ ግለሰብ ነበር። ሰባተኛ የሟች የዓለም ኑራቸውና መንፈሳዊ አገልግሎታቸው የተመሰከረና የተመሰገነ ሲሆን ሟች በህይወት እያሉ በውስጥ ደዌ ህመም ያላንዳች ረዳት ጸልየው በተለያዩ ቦታ በቁመና ወደ ሐኪም ቤት ተመላላሽ ሕክምና እየተቀበሉ እናም ታምም ያለው ብለው ለቤተሰባቸው እንኳን የማይናገሩ ጭምት ሰው ነበሩ። መቼም እንዳሰቡ አሁንም ህመማቸው ግልጽ ሳይሆን በድንገት በቅጽበት በቀን 23/02/2018 ዓ.ም ከጠዋቱ በግምት 3 ሰዓት ገደማ ላይ ለቤተ ክርስቲያን ተጸራተው ሱል ለብሰው ቡና እየጠጡ ባለበት አፍጥም ወድቀው በቅጽበት ከዚህ ዓለም በሞት ምክንያት ተለይተዋል። የሟቹ አሟሟት እንደ ቀደሙት ነቢያት በስጋ ተነጥቀዋል ለማለት አያሸንም። ስለዚህ ከዚህ ዓለም በዚህ ዕለት በሞት ምክንያት ተለዩ። የቀብራቸው ስነ ስርዓት በቀን 25/02/2018 ዓ.ም ከቀኑ ልክ 8 ሰዓት በዚህ ሆማ ቃለ ሕይወት ቤተክርስቲያን ተቋም ግቢ ውስጥ ባለው የቀብር ስፍራ ወዳጅ ዘመድ አዝማድ ባለበት ተፈጸመ። በተረፈ ለሀገራችን ኢትዮጵያ ሰላም፣ የበረከት፣ የጤና፣ የብልጽግና ይሁንልን። በእግዚአብሔር ጥሪ የመጣችሁ ወገኖቼ በሰላም ቤታችሁ ግቡ። ታሪክ አዘጋጅ አቶ ጎዳና ወልደ ይባላለሁ። በሰላም ቆዩ።